ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘኢትነበብ በዕለተ ረቡዕ ሰሉስ ብሎ ነበርና ረቡዕ አለ። የምስጋና ሶስተኛ የፍጥረት አራተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድባብ ይዘረጋል፣ የብርሃን ምንጣፍ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁሮ ወልድየ ትለዋለች። እሱም ተባርኮ እጅ ነስቶ ይቆማል። ክርክር በሰኞ ባረከኒ ወድሰኒ ትለዋለች። ክርክር በሰኞ ተፈጽሟልና ባረከኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በሌሊከ ትለዋለች። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ ዘረቡዕ ውዳሴ በረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘኢትነበብ በዕለተ ረቡዕ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ግን ነገሩን ሁሉ ሰራዊተ ሰማያት ብሎ ያመጣዋል። በዕለተ ረቡዕ እመቤታችን በዚህ ዕለት መላእክት ሊቃነ መላእክትን አስከትላ መጣ ነበርና ባየው እየመሰለ ያመሰግናታል። በዕለተ ረቡዕ የሚነበብ የሚጸለይ የሚተረጎም የእመቤታችን ምስጋና ይህ ነው። ሁሉ ሰራዊተ ሰማያት ይብሉ ብፅዕት በሦስቱ ዓለመ ሰማያት ያሉ መላእክት ልዕድነሽ ይሉሻል፣ ሊያከብሩሻል፣ ሊያገኑሻል፣ ሊያመሰግኑሻል። አንድም አለቆቻቸው ያላቸው ሰራዊቶች አንቺን ያከብሩሻል፣ ያገኑሻል፣ በፍጹም ምስጋና ያመሰግኑሻል። አሁን አለቆች የሚያመሰግኑ ሰራዊቶች የሚያመሰግኑ አለቆች የማያመሰግኑ ሆኖ አይደለም፣ የሰራዊቱን ባለቆቻቸው መናገር ነው እንጂ። ሰማይ ዳግሚት ዲበ ምድር ምድርን ከመባል ሁለተኛን ሰማይ ተባል። አንድም ምድርን ከመባል ሁለተኛን ሰማይ ተባል። እመቤታችን ዳግምነቷ ለጽርሐ አርያም ነው። በምዕራብ በኩል ጌታ በአድማስ በኩል ሰማዩን እንደ ሞሰብ ምድሩን እንደ ሞሰብ ሰማዩን እንደ ወሰብ እፍያ ምድሩን እንደ ወጭት ሰማዩን እንደ ወስከንቤ አድርጎ አያይዞታል። ወአስተጣበቅዎ ዲበ እብነ ኮክ እንዲህ ወህተ ምስራቅ ማርያም ድንግል ማርያም የምስራቅ ደጃፍ ናት። በአራተኛው ዕለት በአራተኛው ሰዓት በአራተኛው ኪክሮስ ፀሐይን ታገኛለች። እመቤታችንም አራተኛው ትውልድ ከቤተ ይሁዳ ተወልዳ ፀሐይ ጽድቅን ኢየሱስ ክርስቶስ አስገኝታለችና ከብካብ ንጹሕ ወመቅዱስ ልዩ ንጹሕ የሰርግ ቤት ልዩ አንቺ ነሽ። ይህም ዘመራዊሃ ቅዱስ ይላል። ሙሽራዋ ያማረላት የደመቀላት ንጹሕ ያማረባት ይደረግባታል። ሙሽራውና ሙሽራው የሙሽሪትና ሙሽራው ይዋሃዱባታል። የሙሽሪት ቤተሰቦችና የሙሽራው ቤተሰቦች ይገናኙባታል። መብል መጠጥ እንደተደረገባት በእመቤታችን ሥጋ ወደሙ ተገኝቷልና ተአምራት ወመንክራት እንደተደረገ በእመቤታችን ተአምራት ወመንክራት ተደርጓልና የሙሽሪት ቤተሰቦችና የሙሽራው ቤተሰቦች አንድ እንደሚሆኑባት በእመቤታችን ሕዝብና አሕዛብ የተገረዘና ያልተገረዘ የጨዋ ልጅና የባሪት ልጅ አንድ ሆኖባታልና። ነጸረ አብ እምሰማይ ነጸረ አብ እምሰማይ አብ ከሰማይ ሆኖ አየ ቢያይ ወኢረከበ ዘከማይኪ እንዳንቺ ያለ አላገኘም። ባያገኝ ፈነወ ወልዶ ሄዶ ተቀዳሚ ተከታይ የሌለ አንድያ ልጁ ውረድ ተሞለድ ሙት ተሰቅል ብሎ ላከው። ተንፈሰ ወአጼነወ ወኢረከበ ዘከማይኪ ወሰምረ ማዕዛዚያኪ ወአፍቀረ ስኔኪ ወፈነወ ወልዶ ዋሄደ ዘያፈቅር እንዲህ ወተሰብአ እምኔኪ እርሱም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሰአሊ ለነ ቅድስት በራዊ ሰማያዊ ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና ርኢተ ህሊና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይብን አሳድሪብን። ሁሉ ሰብ ሁሉ ትውልድ ያስተበጽኡኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ፍጥረት ሁሉ አንቺን ብፅዕት ነሽ ይሉሻል፣ ያከብሩሻል፣ ያገኑሻል፣ ያመሰግኑሻል። ሳለ ኦሪት ዘልደት እንዲህ አንድም
ትውልደ ካም፣ ትውልደ ያፌት፣ ትውልደ ሴም ያከብሩሻል፣ ያገኑሻል፣ ያመሰግኑሻል። አንድም ትውልድ ዘይተርፍ፣ ትውልድ ዘይሃልፍ እጹብ እጹብ ይልሻል፣ ያከብሩሻል፣ ያገኑሻል። ትውልድ ዘይሃልፍ ሲሆን ትውልድን ዘይተርፍስ እንደምንድን ነው ቢሉ ጥላሬዎስ የሚባል ደግ ንጉሥ ነበረ። የጌታን አይሁድ ጌታን ተመቅኝተው ጠልተው ጨፍተው ገርፈው ሰቅለው እንደገደሉት እንደሞተ እንደተነሳ እንዳረገ ሰምተው የዚያን ደግ ሰውነት ማን ባመጣልኝ አለ። እኔ ወንድ ባሪያ ሚስቴ የሴት ባሪያ ሆና ባገለገልናት አለ። ተመኝቶም አልቀረም። ምን 200 ጭፍራ ሄዳችሁ አምጡልኝ አላቸው። ጌታም የእናቱን ተድላ ደስታዋን ጌታም የእናቱን ተድላ ነፍሷን እንጂ ተድላ ስጋዋን አይሻምና በደመና ነጥቆ ወስዶ በገነት ላሉ ነፍሳት ሰጣቸው። ዛቲ ይእቲ ኪያሃ ሰብሑ ዛቲ ይእቲ ድኅነትክሙ ምክንያተ ድኅነትክሙ ኪያሃ ሰብሑ ብሎ ሰጣቸው። ነፍሳትም ብፅዕት ከርስም ተጾረተኪ ወብፅዕት አይዳው ለገሰሳኪ ወብፅዕት አይንት እለረያ ኪያኪ ወብፅዕትም ከርስ እንተጾረተኪ ወብፅዕት ኃጥአት ለአጸነኪ እያሉ አንቺን ያዩ አይኖች፣ አንቺን ያጠቡ ጡቶች፣ አንቺ የተሸከመች ማኅፀን ንዑዳን ክቡራን ናቸው ብለው አመሰገኑ። እመቤታችንም በዚያ በዮሐንስ በዚያ ሰውም ጸጸት እንዳይሆንበት ብላ ዮሐንስን ሂደህ አስተምረው አለችው። ሄዶ አይሁድ ጌታን ተመቅኝተው ጠልተው ጸፍተው እንደሞተ እንደገደሉት እንደሞተ አይሁድ ጌታን ጠልተው ጸፍተው ገርፈው እንደሞተ እንደሰቀሉት እንደሞተ እንደተነሳ እንዳረገ ቢነግሩት እነዚያ እርጉማን አይሁድስ ይሁን እንዴት አድርገው እንደሰቀሉት እስኪ ስለአሳየኝ አለው። ወአምፀአ ሰፎሃ እብነ ይላል። ሰፊ ድንጋይ አስመጥቶ ራቁቱን ሳለው ስሎ እንደጨረሰ በከመ ሰቀሉኒ አይሁድ አራቀየ በቀራንዮ ዳግምኑ በሮም አለው። እነዚያ እርጉማን አይሁዶች በቀራንዮ ራቁቴን እንደሰቀሉኝ አንተም በሮም ዳግመኛ ትሰቅለኛለህን ሚል ሰማ። ከዚያ በኋላ ከለሜዳ አስታጥቆ ስሎታል። ሎቱ ስብሐት። እነዚያ እርጉማን አይሁድስ ጽናፍቅሩን ለማሳየት ራቁትን የሰቀሉ የሰው ጽናፍቅሩን ለማሳየት ነው። ከዚህ በኋላ ስሎ እንደጨረሰ ወጠጋ ከናፈረ ዮሐንስ ምስለ ከናፈረ ስዑል ይላል። ጉንዱየ አሐተ ሰዓት ይላል። 1 ሰዓት ያህል ተያይዞ ቆርቧል። የዚያም ሰው ወረቱ አልቀረበትም። ለመንግስት የደረሰ አንድ ልጅ ነበረው፣ ሞተበት። ቢሞትበት ጽፎ በከመ ሰቀሉኒ ጾማር ጽፎ ዛቲ ጾማር ዘተፈነወ እምኀበ ጤላርዮስ ንጉሠ ምድር ትብጻሕ ኀበ እግዚእየ ወመድኃኒየ ኀበ እግዚእየ ኀበ መቃብረ እግዚእየ ወአምላክየ ወመድኃኒየ ኢየሱስ ክርስቶስ ንጉሠ ሰማይ ወምድር ብሎ ጽፎ ላከለት። ከዚህ ጽፎ ከመስቀሉ ጋር በጌታዬ መቃብር ላይ ጣሉት አላቸው። በ40 ቀን ወስደው ቢጥሉት አፈፍ ብሎ ተነስቶ በ40 ዘመን የኖሩትን በ40 ቀን ተመልሰው መጥተዋል። ተነበዩ ላዕሌኪ አብያተ ወምንትራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር መንግሥተ ሰማያት ነቢያት ስላንቺ ድንቅ ነገር ተናገሩልሽ። ይጸልም ወርኅኪ ወይዐርብ ፀሐይኪ ፀሐይኪ እሰ ለሊሁ እግዚአብሔር ውእቱ ብርሃንኪ እንዲል አንድም ምነው አመስግነው ብትለው ወደ ሌላ ወደ መንግሥተ ሰማያት ሄደ ቢሉ ወደ ሌላ ወደ መንግሥተ ሰማያት መሄድ አይደለም። መንግሥተ ሰማያት የምትወረሰው ከእሷ ከነሳው ሥጋ ነውና እስመ ኮንኪ አንቲ ማኅደሮ ለፍሥሓን ደስ ብሏቸው የሚያመሰግኑትን ጌታ ማደሪያቸውን አንቺ ሆነሻልና። ሁሎሙ ነገሥተ ምድር ያሐውሩ በብርሃንኪ ነገሥታቱ ዜናሽን ሰምተው ርግቦ መንንዎ ብለው በዚህ ዓለም ጸንተው ይኖራሉ አለ። እነ ገብረ ክርስቶስ ወልደ ንጉሥ እነ ማርቆስ ዘቶርማ አሕዛብኒ በጸዳልኪ መሳፍንቱ ዜናሽን ሰምተው ርግቦ መንንዎ ለዚህ ዓለም ብለው ያሉበት በእንቲአኪ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት እመቤታችንን ንጉሥ በሀገር
መንግስት አድርጎ እንደሚቀርብ ጌታችንን በቤታችን ማኅፀን 9 ወር ከ5 ቀን ማኅፀኗን ዙፋን አድርጎ ተቀምጦላታልና ኑሯልና። ስለ ኮያንቲ ደስ ብሏቸው አመስግነውት የሚኖሩ ጌታ ማደሪያቸውና ያደርጉሻልና። ወኩሎሙ ነገሥተ ምድር ያህጉሩ በብርሃንኪ ሁሎሙ ነገሥተ ምድር በብርሃንኪ ነገሥታቱ በልጅሽ ዜና አምነው ጸንተው ይኖራሉ አለ። ምንት ይሐውር ወልደ ብእሲት ምስለ መዋዕለ ብእሲ ዳይሙ ያምስጥ ወይሐውር ባቲ እንዲህ እነ ቆስጠንጢኖስ እነ አርቃዴዎስ እነ ዜኑ ባሕዛብን በጸዳልኪ ነገሥታቱ በዘንሽን ሰምተው ጸንተው ይኖራሉ አለ። እነ ሙሴ ጸሊም እነ በረለዓም ኦ ማርያም ኩሉ ትውልድ ያስተበጽኡኪ። ይህንስ ተናግሮታል። ይሰግዱ ለተወልደ እምኔኪ ከአንቺ ከተወለደው አብይ ኃይሉ ወአብይ ስሙ ይሰግዱለታል። ሰአሊ ለነ ቅድስት አብይ ስሙ ወአብይ ኃይሉ ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና ርዕድተ ህሊና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቦናችን ሳይብን አሳድሪብን።